ሰላም እንዴት ናችሁ? ይህ አድማስ ቶክ ሾው በአድማስ ኢንተርቴይንመንት ነው። አዳም ስባቱ ነኝ። የአፍሪካ ሙዚክ ኢንዱስትሪ ለማሳደግ ትልቅ ጥረት በሚደረግበት ዘመን አሸራው ያሳረፈ ትልቅ አስተዋጽኦ ያደረገ ያለው የብዙ አዋርዶች ተሸላሚ የሆነው በጣም ተወዳጅ አርቲስት ነው። እሺ ብስሬ በዚህ ሰዓት ትልቅ ደረጃ ደርሰሃል ብዬ ነው ማሰበው። እግዚአብሔር ይመስገን። እዚህ ከመድረስህ በፊት የነበረህን ህልም ባቀው ደስ ይለኛል። እዚህ ከመድረሴ በፊት የነበረኝ ህልም እዚህ ለመድረስና ከዚህም አሁን ላይ ሆኜ ማሰባቸው ነገሮች ነበሩና እነዛን ነገሮች ለማሳካት እለት ከእለት እሰራ ነበርና ይሄው ነበረ ህልሜ። ይሄንንም ለማድረግ ሙሉ ጊዜን ሰጥቼ እለት ከእለት ስራዬ ሙዚቃና ሙዚቃ ብቻ ነበር። በዚህ አጋጣሚ ብስሬ ቃል በቃል አልበምን በጣም ነው የምወደው። ምን ያህል ድካም ቢኖረው ነው ያን ያህል ተወዳጅ የሆነው? እስኪ ንገረኝ። የተለመደ ነው አልበም ይሄን ያህል ፈጀብኝ፣ ይሄን ያህል ፈጀብኝ። ቅድም እንዳልኩሽ 10 አመትን ፈጀ፣ 1 አመትን ፈጀ፣ ሰው ያንንም አይመለከትም። እሱ ብቻ ጥሩ ነገር ይድረሰው እንጂ ለሱ ማለት ነው። በተቻለ መጠን ግን ብዙ ስቱዲዮ ውስጥ ስለቆየው ታላላቆቼ እንዲሁም ከኔ በላይ መወዳቸው ማደንቃቸው ማከብራቸው አርቲስቶች እነሱን ስራዎች በጥሞና አከታተል ነበር። ሳይወጡም የመስማት ቻንሱ ነበረኝ። በትኩረት እና ጊዜን ሰጥቼ ሙሉ ጊዜን ሰራ ነበር። ያ ይመስለኛል። በቅርቡ ኮክ ስቱዲዮ ሄደክ ነበር። በአሁኑ ጊዜ ደግሞ ኮክ ስቱዲዮ ለአፍሪካውያን ዘፋኞች ትልቅ የእድገት በር እየከፈተ መሆኑ የታወቀ ነው። እዛ መሳተፈ ትልቅ በር ከፍቶልኛል ወይም ትልቅ ተመክሮ አግኝቼበታለሁ ብለህ ታስባለህ? አው ደግሞ ትንሽ ወደ ከኛ ሀገር ደግሞ ወጣ ብለሽ ዘፈኖችሽ እንዲሰሙ የሌላም ሀገር ደግሞ ኢትዮጵያ ውስጥ ምን ያህል አቅም እንዳለ እንዲያውቁት አንደኛው መንገድ ነው ኮክ ስቱዲዮ ካሉት መንገዶች ማለት ነው። ስለዚህ በኢንተርናሽናል ደረጃ የመጀመሪያ ጉዳይ ነው። ከብዙ አርቲስቶች ጋር ተገናኝቼ አቅ ነበር። በርግጥ እዚህም ሲመጡ ከነ አልፋ ብሉንዲ ጋር ከነ ቦኖ ጋር ምናምን የመገናኘቱ እድል ነበር። ግን በስራ ጉዳይ በኔ ጉዳይ አይደለም። አሁን ይሄ የመጀመሪያ መንገዴ ነው። እንግዲህ እዛ ያሉት ደግሞ እንዲሰሙን ያው አንደኛው መንገድ ነው። ጥሩ ነው። ኦኬ። ስለዚህ ትልቅ ተሞክሮ አግኝቼበታለሁ ነው የምትለው? ስለ አለና እንዲተላለ ማለት ነው። ምን ማለት ነው አለና? አለና እንግዲህ በትግረኛም አለና ነው፣ በአማርኛም አለና ነው። አለን ነው አለን። አዎ። ለምን እንደጠየቁ ታውቃለህ? እዛ ዘፈን ላይ ትግርኛ በጣም ጽድት ያለ ነው። እንዴት ነው ትግርኛ ትችላለህ? ትግርኛ ንሽተይ አልችልም፣ ግን ዝም ብሎ ትንሽ ነገር ይገባኛል። እናቴ የእናቴ አባት ያስመራ ሰው ነው። እንዲሁም በእናቷ በኩል ደግሞ ወደ በቀሌ ምናምን ደግሞ ዘመዶችም አሉኝ። ስለዚህ ቤት ሲመጡ ያው በተወሰነ ምናምን ይወራል። እኔ አዲስ አበባ ልጅ ነኝ፣ ተወልጄ ያደግኩት እዚህ ሆኖ ግን ዝም ብሎ ሳታስቢው ጥልቅ ይልብሻል የሆነ ነገርና እነዛ ነገሮች ጠቅመውኛል መሰለኝ እንጂ አልችልም ማለት ይቻላል። በጣም ምትል ነው ይመስለውና እንዴት ነው ከዚህ በኋላ በትግርኛ ንቀጥል ወይ ነበር? እንደ እግዚአብሔር ፍቃድ እንግዲህ አሁንም ጥሩ ነገር ከመጣ መድገም አለብኝ ብዬ ሳይሆን ቆንጆ ነገር ከመጣ ማንሰራበት ምንም ምክንያት የለም። ይመጣል። ከአድማስ ኢንተርቴይንመንት ጋር በመተባበር ነው ስራውን የሰራው ማለት ስራውን ለመስራት ትግርኛው ለመዝፈን ምንድነው ያነሳሳው? የእውነት ለመናገር አውሮፓ በነበርኩበት ሰዓት የኤፍሬምን ዘፈን ሰማሁኝ። ሰገበርኩስ እንተለተ እሱ ዘፈን ስሰማ በጣም ወረረኝ። በቃ እግዚአብሔርን ነው የምልሽ እና
ተለየብኝም ብዙ ትግረኛ ዘፈኖች ሰምቻለሁ የሆነ ነገሩ ተለየብኝ አጋጣሚ ራይል አብራይ ነበረች ወይኔ ዘፈን አልኩኝ ሙዚቃውንም ነው የወደድኩት ዜማውንም ነው የወደድኩት ልጁንም ነው የወደድኩት ስለዚህ ይሄን የሰራው በረከት ይባላል ሙዚቃውን የሰራው አለች ይሄን ልጅ ማግኘት አለብኝ በቃ አልኩኝ ከዛም በፊት እሞካከራለሁኝ ትግረኛ ዘፈን አሉኝ ሙሉም ትግረኛ ሰርቼ ነበረኝ ግን ስላልረካበት ውስጥ ዝም ብዬ ቁጭ አድርጌያለሁና ይሄን ልጅ መጥቼ እንደመጣሁኝ መጀመሪያ ሰሬ በመጣሁኝ በሁለተኛው ቀን ነው ከስዊዘርላንድ እንደመጣን በሁለተኛው ቀን ያገኘሁት በረከተና አቀናባሪው እንደጠበቅኩት ነው ያገኘሁት በቃ ይሄ ልጅ አለፋታው አልኩኝ እዛው እየተጋገዘ ምናምን ሰራ ነውና መነሻዬ የኤፍሬም ዘፈን ነው ስራውን በጣም ወድጄዋለሁ አንደኛ ነው ስለዚህ ሙሉን ትግርኛ ይሰራውን እንጠብቃለን እንግዲህ ተብላልቶ ምናምን ተፍጣ አርገት እንግዲህ አመጣለሁ እሺ እንጠብቃለን አባትህ ስነ ጥበበኛ መሆኑ ሰምቻለሁ እንዴት ነው የሱን ፈለግ ለመከተል ነው ወደ ሙያውን የገባህበት ወይስ አጋጣሚ የሆነ ነገር ነው እኔ የራሴን ነው ዝም ብዬ ተከተልኩት ግን ሳላስበው ለካ ተጽዕኖ አሳድሮብኛል ግጥምና ዜማ ደራሲ ድምጻዊ ሱራፌል አበበ ይባላል የራሱ 5 አልበሞች አሉት እንዲሁም ከ1000 በላይ ግጥምና ዜማዎችን ወደ 1000 አካባቢ የሚጠጉ ግጥምና ዜማዎችን ለተለያዩ አርቲስቶች ሰርቷል ለአንጋፋም ለወጣትም ዘፋኞች ያው ያየሽ መታርጊው ነገር አይደለ ውስጥሽ የሚቀረው እና በማወቅም ባለማወቅም ይሁን በኔ መልኩ ግን ከሱ የወሰድኩት ነገር አለ ያው አሳድሮብኛል ብዬ አስባለሁ እንዲሁም የአባት ስራዎችን በመድገም ላይ እንዳለ ሰምቻለሁ እንዴት ነው እውነት ነው የአባቴን ስራዎች በመድገም ላይ ሳይሆን እስከዛሬም ድረስ የብዙ ሰው ጥያቄ አንድም ፕሮሞተርም ማን ነው አንድ ፕሮዲዩስ ያደርገኝ የመጣም ሰው የቴዎድሮስ ታደሰን ስራዎች አመጣው ፍቅር ፍርጃውን ጥፋተኛው ገላሽ ሰምቶ ዝም አለ መጨረሻ ተበገላሽን ምናምን እነሱ ዘፈኖች እንደ አዲስ ሊያዘፍነኝ አስቡ ነበርና እኔ ደግሞ በዛ ሰዓት ለራሴ አናቴ ተወጥሮ የራሴን ነገር የተላውጣው ያልካለውበት ሰዓት ነበርና አልፈልግም መድገም እነዛ አንድ ቆንጆ ተደርገው የተሰሩ ስራዎች ናቸው ማከብረው ማደንቀው አርቲስት የዘፈነው ነገር ነው ያባቴ ስራ ስለሆነ ዝም ብዬ አንስቼ መስራት አልፈለኩኝ ስለዚህ መውጣት የፈለኩት በራሴ ስራ ነው እግዚአብሔር ፈቅዶ እሱን ነገር ሄጃለሁ አሁን ግን እንደው ያባቴን መጀመሪያ ድርሰት የሆነውን ግን እንደማስታወሻ እንደምንም ብጫወተው ደስ ይለኛል ብዬ ስላሰብኩኝ አንድ ዘፈን ብቻ የሱራፌል አበበ ዜማ የሆነውና የዓለም ፀሐይ ወዳጆ የሆነውን ግጥም የሆነውን ጥፋተኛው ገላሽን ብቻ እየሞከርኩት ነው እና ጥሩ ከሰራሁት እንግዲህ ለሱራፌል አበበ ለዓለም ፀሐይ ወዳጆ ለቴዎድሮስ ታደሰም አሰምቼ ከፈቀዱልኝ ባክብሮት ጠይቄ ይሆናል የምለቀው ማለት ነው እንዴ ብስሪ መኪና ግንገዛ አዎ የሆነ ጊዜ አለምዬ በዚህ ነገር ቀልዶብህ ነበር አዎ አለምዬ የአዋርዱን አንድ ሰሞን አንድ 3 አዋርዶች ተሸለምኩኝና ደውሎልኝ አሌክስ ወረባክ ቦታ ቤት ውስጥ የሆነች ቦታ እንኳን ካለ ምናምን ቢየው ምን ነው ምናምን ሲል አይ ያው አዋርዶች በዙ እና ያው የታረጋለ ምናምን የሀገር ዋንጫዎች አሉ ስሉ መጫወት ነው እንጂ ፍቅር ይዞ ብልጫ መኪና ከሌለ ምን ያረጋል አንተ አለኝ እና ምን አለ አሁን ያው የገጠመልህ ነው ገና የጻፈ ነው ከመለያየታችን በፊት አጫጭር ጥያቄዎች አሉ ለኛ በፍቅራዊ ዘፈኖቹ እንድንጽናና ረድቶናልና
የሱ የፍቅር ህይወት እንዴት ነው ማወቅ ፈለግን አሉ። አግብቻለሁ፣ ወልጃለሁ፣ ከብጃለሁ። እግዚአብሔር ይመስገን። በህይወቴ ያሰው ባይኖር ኖሮ ወይ ያፍጻሜ ባይፈጸም ኖሮ እዚህ ደረጃ ላይ አልደርስም ነበር ምትለው ሰው ወይ ፍጻሜ ካለ? በህይወቴ ሰብለ ወርቅ ሙሉዓለም ዘለቀ ባትኖር ኖሮ ይህን ስራ ለመስራት አይደለም እናቴ ነች እና የኔን 75% የኔ ማንነት እሷ ውስጥ ነው የተቀረጸው። በእሷ ነው የተሰራሁትና እናቴ ባትኖር ኖሮ ዘፋኝ ባትሆን ምን ተው ነበር? ሙዚቃ ቤትም ቢሆን ከፍታለሁ እንጂ ከሷ አጣጣ ወይ ደራሲ ሆናለሁ ወይ ሙዚቃ ቤት ከፍቼም ቢሆን የሆነ ነገር አደርጋለሁ ወይ ፕሮዲዩሰር ይሆናል ምናምን እንጂ ሌላ ምንም ውስጤ የለም። እኔ ምስም ነገር ሞክራለሁ። ዘፋኝ መሆን ነበር በጣም የሚፈልገው ግን ከየት ይምጣ? ስለዚህ መወጣት ትቻለሽ በሌላ ነገር ያንን ፍላጎትሽን በምን እስኪ ፕሮዲዩስ በማድረግ ሊሆን ይችላል። ፍላጎቱ ካል አቅም ያላቸው ልጆች ማገዝም ሊሆን ይችላል። ያ ነገር አንቺን ፍላጎት ትወጫለሽ ማለት ነው። እሺ ሞክራለሁ ግን ቢዘፍን ደስ ይለኛል። ወይም ትግርኛ ስትዘፍን ትንሽ ትንሽ ፈርት እንግዲህ ከፈቀዱልሽ ተመልካቾቻችን እንግዲህ እንሞክርና ሰርተና ሰምተናቸው በህይወት በጣም የሚያስደስት ነገር ምንድን ነው? በጣም አንቺ ከባድ ነው። ምክንያቱም በብዙ ደስታ ተከበብያለሁ ብዬ ነው የማስበው። ልጅ በራሱ አንድ ነገር ነው። ዘፋኝነትም በራሱ ደስ ይላል። እኔ መሰናክሎች ምናምን አሉት ምናምን እንጂ በእናትና በአባቴም እግዚአብሔር ይመስገን በጣም የትኛውን በእናትሽ በቃ በጣም በብዙ ነገር ደስተኛ ከባድ ነው የእውነት ከባድ ነው። በብዙ ነገር ደስተኛ ነኝ። በጣም ማየት የምትፈልገው ከተማና ካየው በጣም የወደድከው? በጣም ካየሁት የወደድኩት ቦታ ኢየሩሳሌም ነው። ምን ያህል መንፈሳዊ ቦታ እንደሆነ ግልጽ ነውና እዛ ቦታ ላይ ሄዶ ተሳልሞ ድፍት ብሎ ጸሎት አድርሶ መምጣት በቃ የነካሁት አይነት ስሜት ነው የሚሰማኝ ክርስቶስና ያ ቦታ ለኔ በጣም ልዩ ነበር። ላሊበላን አላየሁም። ላሊበላን ደስ ይለኛል። ማየት የምትፈልገው እሱ ነው። እሺ ታያለህ። ከሰዎች በጣም አብልጠህ የምትወደው ሰው ከልጅ ብለዩ ምናምን እንደሚለው ምናምን እንደ ድሮ ታወቀ ነው። ግን ከባድ ቢሆንም ግን የምትሰሪበት ስሜትና የምትሰሪበት መንፈስ አለ ሙዚቃና እኔ መጨረሻ ላይ የዘፈንኩት ዘፈን ነው ቃል በቃል ልጄ ልትወለድ ስትል ነው። ለመጀመሪያ ጊዜ ነው ያወራሁት። ለመጀመሪያ ጊዜ ነው አላወራሁም እስካሁን። በውስጤ ነው ያስቀመጥኩት። እንዲሁም ሙዚቃውን የሰራልኝ ልጅ ምናምን ያውቁታል። ስለዚህ ስጦታ ከዚህ በላይ ምን አለ? ቃል በቃል የተደረገልኝ ነገር ከልጅ በላይ ምንም አይነት ስጦታ የለምና ለልጄ አንድ ዘፈን መስራት አለብኝ ብዬ ነው በትክክል የአልበሜን መጠሪያና ለልጄ ዘፈን ለስራ ብዬ ነው ተቀምጬ የሰራሁትና ከሌሎች ዘፈኖቼ እንዲለይ ያደርገዋል ቃል በቃል። እሺ ብስሪ ስለመጣ በጣም ነው እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ የዛሬ እንግዳዬ ብስራት ሱራፌል ነበር። በሌላ እንግዳ እስከምንገናኝ መልካም ጊዜ